ሰላም ክብራት ተመልካቾቻችን ዳጣ ድራማ ክፍል 22 እና 23ን ዛሬ የምንለቅ ይሆናል። ስንለቅ እንዳያመልጣችሁ ሁላችሁም ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቆዩን። በተጨማሪም ዳጣ ክፍል 22 እና 23 ይለቀቅ እያላችሁ ኮሜንት ላይ ጻፉልን። አብራችሁን ቆዩ። ሁላችንም ያልጠበቅነው ነገር እያሳየ ይገኛል። ውድ ቤተሰቦች ምንድነው በዳጣ ድራማ ላይ እየተካሄደ ያለው ነገር እየሆነ ያለው ነገር ምንድነው? እኔን በጣም አወዛግቦኛል። ውድ ቤተሰቦች እስኪ እንዴት አያችሁት? ያያችሁት ካላችሁት ሐሳብ አስተያየታችሁን በዳጣ ድራማ ዙሪያ ላይ የተሰማችሁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ይሄን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዳጣ ድራማና ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ዳጣ ድራማ ላይ በጣም የሚገርም ነገር ምንድነው? ሁላችንም እንግዲህ የሰላም ጉዳይ በጣም አሳስቦናል። ሰላም ካረገዘች ቆይታለች። ነገር ግን ከማን እንዳረገዘችና ከዛ ቤት ይሁን ከውጭ ይሁን እስካሁን ድረስ የታወቀ ነገር አልነበረም። ነገር ግን መጨረሻ ሳለ አሁን ሪያሊቲው ወጥቷል። ውድ ቤተሰቦች ይሄ በጣም ደስ ብልም በዛው ልክ ደግሞ የሚያስጠላ ነገር ነው ያለው። ምክንያቱም አቶ ደረጀ ይሄን ጉዳይ አያውቅም። በፊት እንግዲህ እኔም እንዳልኳችሁ ከሆነ ብዙዎቻችሁም ደግሞ ግምታችሁን ኮሜንት ላይ እያስቀመጣችሁ ነበር። ይሄ ምንድነው? ከሰፈዳ አንዶ ዳንዶ ሽኮሪና ቆልዓ አንቺ የኔ ቆንጆ ጽበቶ ወልዓ ዳንዲኺ ከመይለኺ በልንዕናይ ናብቲ መረፊ እንታይ ይገበር ቃል ጽባት ነርኪ ግን ጊፍተር የብልክን ቃል ጽባት ጊፍተር እንታ ይሐይሽ ጊፍተር የብልይናነ ጽባትያ ካብ ኩለን ማሓዙታ ሓደ በል ሓደ ክልተ በል ክልተ